እድሜ ለኢንተርኔት በዚህ ዘመን ገንዘብ ሜክ ማድረግ በጣም ቀላል እየሆነ ነው። አይናው ይሄን ነገር ስትሰሙ በቃ ዲስአፖይንት እንደሚያደርጋችሁ አውቃለሁ። አሁን ላይ ስራ ኦፖርቹኒቲ የለም፣ ገንዘብ ሜክ ማድረግ በጣም አስቸጋሪ ሆኗል፣ ኑሮ ተወዷል፣ ሁላችሁም ኤክስኪውዝ ታቀርቡ ይችላል። እነኚህ ሁሉ ኤክስኪውዞች እውነት ነው። ኑሮ በጣም የተወደደ ነው፣ ጆብ ኦፖርቹኒቲ የለም። ብዙ ከዩኒቨርሲቲ ተማሪ ግራጁዌት አድርጎ ስራ በማጣት እየተንከራተተ ነው ያለው። በዛው ልክ ደግሞ ጌሙ የገባቸው ሰዎች የሚገራርሙ ገንዘቦችን ሜክ እያደረጉ ነው፣ ላይፋቸውን እየቀየሩ። ስለዚህ በዚህ ቪዲዮ ላይ ቤታችሁ ናችሁ፣ ምንም አይነት ባክግራውንድ ይኖራል፣ ትምህርት በጣም የተማራችሁ ሰዎች ይኖራሉ፣ የሆነ መስሪያ ቤት ተቀጥራችሁ እየሰራችሁ ያላችሁ ሰዎች፣ ስራ መቀየር የምትፈልጉ ሰዎች፣ ልትሰሯቸው የምትሏቸው 5 ቫይታል የሆኑ ገንዘብ ሜክ የምታደርጉባቸው ወይ ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ከቆያችሁ ደግሞ ጊቫዌይ ማለት ቀጥታ ወደ ቪዲዮ። አሁን ላይ ከቤታችሁ ናችሁ ያለ ምንም ቢዝነስ ላይሰንስ ያለ ምንም ፕሪቪየስ ኤክስፒሪየንስ ገንዘብ ሜክ ማድረግ የምትችሉበት አንደኛው ቴክኒክ ፌስለስ ዩቲዩብ ቻናል መክፈት። አይና በጣም ብዙ ሰዎች ዩቲዩብ መስራት ትፈልጋላችሁ፣ ኮንቴንት ክሬት ማድረግ ትፈልጋላችሁ። ነገር ግን የሆነ ኢንሴኪዩሪቲ ስለሚሰማችሁ ፌሴን ማሳየት አልፈልግም፣ እኔ መታየት አልፈልግም ማን እንደሆነ ትላላችሁ። ያን ኤክስኪውዝ በማቅረብ ብዙ ሰው ዩቲዩብ ላይ ኮንቴንት መስራት ይፈልጋል፣ ነገር ግን ያልጀመሩ ሰዎች አሉ። አሁን ታንክስ ቱ ኤአይ ፌሳችሁን ሳታሳዩ የተለያዩ ኮንቴንቶችን በመስራት ገንዘብ ሜክ ማድረግ ትችላላችሁ። ኤአይ ቱሎችን አንደርስታንድ ማድረግ፣ ለምሳሌ ኮንቴንት ለመጻፍ ምን አይነት ኤአይ ትጠቀማላችሁ፣ ቪዲዮ ኤዲት ለማድረግ፣ ግራፊክስ ዲዛይን ለማድረግ የምትጠቀማችሁ ኤአይ ቱሎች አሉ። እነኛን ኤአይ ቱሎች ከቻላችሁ አንደርስታንድ ማድረግ፣ ካልቻላችሁ ደግሞ አብራችሁ ሊሰራ ከሚችል ሰው ጋር ኮላብሬት በማድረግ የተለያዩ ኮንቴንቶች ክሬት ያደርጋል ገንዘብ ሜክ ማድረግ ትችላላችሁ። ለምሳሌ ኮንቴንታችሁን ለመጻፍ ስክሪፕታችሁን ለመጻፍ ቻትጂፒቲን መጠቀም ትችላላችሁ። ግራፊክስ ዲዛይን ለማድረግ ካንቫን መጠቀም ትችላላችሁ። ቮይሱን ጀነሬት ለማድረግ የተለያዩ ቱሎች አሉ። ለምሳሌ እነ ዲስክሪፕት አሉ። ፕላስ ኤዲት ለማድረግ ካፕከትን መጠቀም ትችላላችሁ። እነኚህ ሁሉ ፍሪ የሆኑ ኤአይ ቱሎች። ከእናንተ ኤክስፔክት የሚደረገው የመጀመሪያው ኒሽ መምረጥ ነው። ምን አይነት ኒሽ ውስጥ ነው መግባት እንፈልገው፣ ምን አይነት ኮንቴንት ነው መጻፍ የምፈልገው ረሙ ዴሊቨር ማድረግ የምፈልገው የሚለው ነገር አንደርስታንድ ማድረግ። ለምሳሌ ኢንተርቴይንመንት ውስጥ ነው ወይ መግባት የምፈልገው፣ ኤጁኬሽናል ኮንቴንት ነው ወይ መስራት፣ ምን አይነት ኮንቴንት ኒሽ ውስጥ ነው መግባት የምፈልገው፣ ይሄን ዲፋይን አድርጉ። ይሄን ዲፋይን ካደረጋችሁ በኋላ ሁለተኛው ዩቲዩብ አልጎሪዝም እንዴት ይሰራል የሚለው ነገር አንደርስታንድ ማድረግ። ያ ማለት ታይትል እንዴት ይጻፋል፣ ዲስክሪፕሽን እንዴት ይጻፋል፣ ታጎች ምን አይነት አድቫንቴጅ አላቸው የሚለው ነገር ቤዚክ የሆነ የዩቲዩብ አንደርስታንዲንግ አኳየር ማድረግ ነው። ይሄን ነገር ለማድረግ ትረስት ሚ 2 ሳምንት አይፈጅባችሁ። የምሬን ነው የምላችሁ፣ ማይን ፕሮሚስ የሰጠኋችሁ አይደለም። ሁለተኛው ስቶሪ እንዴት ይጻፋል፣ ስቶሪ ቦርድ እንዴት ይዘጋጃል፣ ስክሪፕት እንዴት ይጻፋል የሚለውን ነገር አንደርስታንድ ማድረግ። ሶስተኛ ቪዲዮዎች እንዴት ኤዲት ይደረጋል። ቪዲዮ ኤዲት ለማድረግ አሁን ሶፊስቲኬትድ የሆኑ ቱሎችን መጠቀም አይጠበቅባችሁ፣ በስልካችሁ ኤዲት ማድረግ ይችላል። ቪዲዮአችሁን ኤዲት ለማድረግ ለምሳሌ ካፕከትን መጠቀም ትችላላችሁ። አብዛኛው እኮ አሁን ላይ በጣም ፌመስ የሆኑ ኮንቴንት ክሬተርስ እኮ ኮንቴንታቸውን ኤዲት የሚያደርጉት በካፕከት ነው። ስለዚህ እናንተ ሶፊስቲኬትድ የሆኑ ቱል መጠቀም አይጠበቅባችሁ። ግራፊክሳችሁን ዲዛይን ለማድረግ ካንቫን መጠቀም ትችላላችሁ። ስለዚህ ይህን ሁላ ምነግራችሁ አሁን ላይ ፌስለስ ዩቲዩብ ቻናል ክሬት ለማድረግ ምንም አይነት ኤክስኪውዝ አያስፈልግም። 2 ቀን 3 ቀን ራሳችሁ ላይ ኢንቨስት ካረጋችሁ እንዴት እንደሚሰራ አንደርስታንድ ካረጋችሁ ሆነ ሰው ጋር ኮላብሬት አድርጋችሁ ሊሆን ይችላል፣ በራሳችሁም ሊሆን ይችላል። ፌስለስ ቪዲዮዎችን በመስራት ገንዘብ ሜክ ማድረግ ትችላላችሁ። ስኪሉን ዴቨሎፕ ካረጋችሁት በኋላ ኦልሬዲ ስኪሉ ላይ በደንብ ፕሮፌሽናል ሆናችሁ ከዛ በኋላ ፌስለስ ዩቲዩብ ቻናል ክሬት ለማድረግ የመጀመሪያው ኒሽ ያስፈልጋል። ሁለተኛው እዛ ኤሪያ ላይ ምን አይነት ኮንቴንቶች ናቸው በደንብ ሰው እየተመለከታቸው ያሉት የሚለውን ነገር በደንብ ሪሰርች ታረጋላችሁ። ምክንያቱም እዛ ኤሪያ ላይ በደንብ ፐርፌክት የሆኑ ሰዎች ኦር ደግሞ ከእናንተ ቀድሞ የገቡ ሰዎች ካሉ ስፔሻሊ መጀመሪያ አካባቢ ላይ እነሱን ዱፕሊኬት ማድረግ ነው የሚጠበቅባችሁ። ምክንያቱም ዘይናው ጌሙን ገብቷቸዋል፣ ኮንቴንት እንዴት እንደሚሰራ አንደርስታንድ አድርገውታል። እነሱን መከተል ነው የሚጠበቅባችሁ። ስለዚህ ሪሰርች አደረጋችሁ ከዛ በኋላ ዩቲዩብ ቻናል ክሬት ማድረግ ነው። በስማችሁ ሊሆን ይችላል፣ በብራንዳችሁ ሊሆን ይችላል። ዩቲዩብ ቻናል ክሬት ታደርጋላችሁ። ከዛ ኮንቴንቶችን ክሬት እያደረጋችሁ ፐብሊሽ ማድረግ ነው የሚጠበቅባችሁ። ይሄን የምታደርጉ ከሆነ ትረስት ሚ ፌስለስ ዩቲዩብ ቻናል ክሬት በማድረግ በወር በትንሹ 20 ሺህ ብር 30 ሺህ ብር ሜክ ማድረግ ለእናንተ በጣም ቀላል ነው የሚሆነው። ምክንያቱም እናንተ የምትገቡበት ኤሪያ በደንብ ጥሩ ከሆነና አብዛኛው ሰው የሚፈልገው አይነት ኮንቴንት መስራት የሚችሉ ከሆነ ማለት ነው። ሁለተኛው ስፔሻሊ ደግሞ ኮንቴንት ክሬሽን ላይ ቅርብ የሆናችሁ ሰዎች እንደ ፍሪላንሰር ሊሆን ይችላል፣ ኦንሳይት ሊሆን ይችላል፣ ገንዘብ ሜክ ልታደርጉበት የሚችሉት ኦፖርቹኒቲ ፖድካስት ማናጀር ነው። አሁን ላይ አብዛኛው ኮንቴንት ክሬተር ስፔሻሊ ደግሞ ዩቲዩብ ላይ ኮንቴንት ክሬት የሚያደርጉ ሰዎች ፖድካስት እየጀመሩ ነው ያለው። ስለዚህ እናንተ ከተለያዩ ፖድካስት ከሚሰሩ ሰዎች ጋር ኮላብሬት በማድረግ ለ5-6 ፖድካስተሮች ገስቶቻችሁን ኢንቫይት በማድረግ ኮንቴንቶችን ክራፍት በማድረግ ገንዘብ ሜክ ማድረግ ትችላላችሁ። ለዚህ እኔ የማውቃቸው ሰዎች ከፖድካስተሮች ጋር ነው የሚሰሩት። የእነሱ ትልቁ ስራ ምንድነው የሚሆነው? አንደኛ ፖድካስቶችን ፕላን ማድረግ ነው። ማን ምን አይነት ኮንቴንት ይዞ ይቅረብ የሚለው ነገር ፕላን ያደርጋሉ። ገስቶችን ስኬጁል ያደርጋሉ። ኮንቴንቱ ፊልም ሲደረግ እዛ ጋር ኮላብሬት ያደርጋሉ። ያ ማለት ኮንቴንቱ በስትክክል ሪከርድ እየተደረገ ነው ወይ፣ እያንዳንዱ ነገር ክሊን ነው ወይ፣ የሚፈለገው ሜሴጅ ተላልፏል ወይ የሚለውን ነገር እነኚህ ነገሮችን ፋሲሊቴት የማድረግ ዋናው ቤዚክ የሆነ አንደርስታንዲንግ ካላችሁ እንደ ፖድካስት ማናጀር በመሆን ገንዘብ ሜክ ማድረግ ትችላላችሁ። ይሄ ምንም አይነት ኤክስኪውዝ አያስፈልጋችሁ። ይሄን ነገር ለማድረግ ታይማችሁን ወስዳችሁ 2 ወር 3 ወር ምናምን ራሳችሁ ላይ ከሰራችሁ ስፔሻሊ ስለ ኮንቴንት ክሬሽን ቤዚክ የሆነ አንደርስታንዲንግ ካላችሁ፣ ስክሪፕት እንዴት እንደሚጻፍ፣ ሰዎቹ እንዴት አፕሮች ማድረግ እንደሚችሉ፣
ቪዲዮ እንዴት ኤዲት እንደሚደረግ፣ ስክሪፕት እንዴት እንደሚጻፍ የተወሰነ ቤዚክ የሆነ አንደርስታንዲንግ ካላችሁ ይህን ነገር በማድረግ ገንዘብ ሜክ ማድረግ ይችላል። ሶስተኛው ስፔሻሊ አሁን ላይ ከቲክቶክ መምጣት ጋር ተያይዞ ክሬት የተደረገው እንዲገርም ኦፖርቹኒቲ ቲክቶክ ሆስት ነው። ሰዎች በቲክቶክ ላይፋቸውን እየቀየሩ እንደምታውቁት አሁን ላይ አብዛኛው ቢዝነስ ኦነር ሶሻል ሚዲያ ላይ ቢዝነሱ ፕሮሞት እንዲደረግለት ይፈልጋል፣ ፓርቲኩላር ደግሞ ቲክቶክ ላይ። ነገር ግን አብዛኛው ቢዝነስ ኦነር ደግሞ ኮንቴንት መስራት አይፈልግም። ስለዚህ እናንተ የዛ ካምፓኒ ብራንድ ፌስ ሆናችሁ ቢዝነሶችን ፕሮሞት የማድረግ ፖቴንሻሉ ካላችሁና ኢንተረስቱ ካላችሁ በቲክቶክ ላይፋቸው መቀየር ይችላል። ለዚህ ብዙ ሰዎችን ኤግዛምፕል መስጠት ይቻላል። ምንም አይነት ፖቴንሻል ሳይኖራቸው ኤክስፖዠር የሌላቸው ኢቭን በትምህርት ማናቃቸው ሰዎች ላይፋቸውን በጣም ትራንስፎርም እያደረጉ ነው። ቤት ገዛን፣ መኪና ገዛን የሚሉ ሰዎች የተለየ ፖቴንሻል ኖራቸው አይደለም። ስለዚህ እናንተም ቲክቶክ ላይ የተወሰኑ ቢዝነሶችን ሪፕሬዘንት በማድረግ ኮንቴንቶችን ክሬት ማድረግ የምትችሉ ከሆነና የዛ ቢዝነስ ብራንድ ፌስ ሆናችሁ ፕሮሞት ማድረግ የምትችሉ ከሆነ ትረስት ሚ በትንሹ ማለት በትንሹ ለእናንተ 20-30 ሺህ ብር ሜክ ማድረግ በወር በጣም ቀላል ነው የሚሆነው። ስለዚህ ይህን ቢዝነስ ለመጀመር ከእናንተ ኤክስፔክት የሚደረገው ምንድን ነው? የመጀመሪያው ሴት ብትሆኑ ሪኮመንድ ይደረጋል። ምክንያቱም ያው እንደምታውቁት ሴቶች ብዙ ጊዜ ብራንድ ፌስ ለመሆን በጣም ቅርብ ነው። ያ ግን ማለት ለወንዶች አይሆንም ማለት አይደለም። ሁለተኛ የተወሰነ ኮንቴንት ክሬሽን ላይ ኤክስፖዠር ካላችሁ፣ ያ ማለት ካሜራ ላይ በጣም ሻይ ሳታረጉ በደንብ ኤክስፕረስ ማድረግ የምትችሉ ከሆነ በጣም ትፈለጋላችሁ። ሶስተኛ የእንግሊዝኛ ኤክስፖዠር ካላችሁ፣ የሆነ ኮንቴንት ተሰጥቷችሁ ኢዚሊ አንደርስታንድ አድርጋችሁት ናሬት ማድረግ የምትችሉ ወይም ደግሞ ማስረዳት የምትችሉ ከሆነ እናንተ በጣም ብዙ ሰው ይፈልጋቸዋል። እኔ ፐርሰናሊ ይፈልጋል። አሁን እኛ የማርኬቲንግ ኤጀንሲ አለን። እዛ ማርኬቲንግ ኤጀንሲ ውስጥ በጣም ብዙ ብራንድ ፌሶችን ነው ሀየር የምናደርገው። ምክንያቱም ለተለያዩ ካምፓኒዎች ስለሆነ ማስታወቂያ የምንሰራው ለእያንዳንዱ ካምፓኒ የሆነ ብራንድ ፌስ ያስፈልጋል። ስለዚህ ሞር ኦፍ ነገሮችን ኤክስፕረስ ማድረጉ ላይ፣ ስክሪፕት መጻፉ ላይ የተወሰነ ኤክስፖዠር ካላችሁ እኛም ጋር አፕላይ ማድረግ ይችላል። አራተኛው ስፔሻሊ ደግሞ አካውንቲንግ እና ማኔጅመንት ላይ ባክግራውንድ ያላችሁ ሰዎች ለተለያዩ ካምፓኒዎች ቡክኪፐር በመሆን ገንዘብ ሜክ ማድረግ ይችላላችሁ። እንደምታውቁት አሁን መንግስት እያንዳንዱ ትራንዛክሽን ሞኒተር መደረግ አለበት እያለ ነው። ስለዚህ አብዛኛው ቢዝነስ ኦነር ደግሞ ገቢውን ወጪውን ሞኒተር የሚያደርግለት ሰው ይፈልጋል። ምክንያቱም ያው እንደምታውቁት አካውንቲንግ በጣም ሴንሲቲቭ ኤሪያ ስለሆነ ማለት ነው። ስለዚህ እናንተ ስፔሻሊ ፒች ትሪ ላይ ቡክኪፒንግ ላይ የተወሰነ ኤክስፖዠር ካላችሁና እያንዳንዱን ትራንዛክሽን ሞኒተር ማድረግ የምትችሉ ከሆነ ለተለያዩ ካምፓኒዎች እንደ ቡክኪፐር በመሆን ገንዘብ ሜክ ማድረግ ይችላል። ለዚህ እኔ ጓደኛ ያለች ለምሳሌ አካውንቲንግ ነው ግራጁዌት ያደረገችው፣ ነገር ግን ኦልሞስት ለ7-8 ካምፓኒዎች ትሰራለች እንደ ፍሪላንሰር ሆና ማለት ነው። የሆነ ትልቅ ካምፓኒ ውስጥ ነበር ተቀጥራ የምትሰራው። ከዛ ካምፓኒ ሪዛይን ያደረገችና አሁን ላይ በቃ ሪላክስ እያደረገች ነው የምትሰራው። ስለዚህ አካውንቲንግ ላይ ግራጁዌት ያደረጋችሁ ሰዎች በጣም ብዙ ሰዎች እንዳላችሁ አውቃለሁ። ነገር ግን ስራ የለም ብላችሁ የምታማሩ ሰዎች ስራችሁን ሳትተዉ ኢቨን መስራት የምትችሉት ትልቅ የቢዝነስ ኦፖርቹኒቲ ወይም የጆብ ኦፖርቹኒቲ ቡክኪፒንግ ነው። ሞክሩት፣ በእርግጠኝነት አመሰግናለሁ። ስድስተኛው ስፔሻሊ አሁን ከኢንተርኔት መምጣት ጋር በጣም እየተስፋፋ ያለው ጆብ ኦፖርቹኒቲ ቨርቹዋል አሲስታንት ነው ወይም ደግሞ ፐርሰናል አሲስታንት ነው። አሁን ላይ አብዛኛው ሰው ቨርቹዋል አሲስታንት ወይም ደግሞ እያንዳንዱን አክቲቪቲዎችን፣ ስኬጁሎችን፣ ያሉትን ታስኮች ማኔጅ የሚያደርግለት ሰው ይፈልጋል። ስለዚህ እናንተ ሞር ኦፍ ስኬጁል ማድረግ ላይ፣ ታስኮችን ማኔጅ ማድረጉ ላይ ይሄ በደንብ ዲቴል ኦሪየንትድ የሆናችሁ ሰዎች ከሆናችሁ ኢቭን ተማሪ የሆናችሁ ሰዎች መስራት ትችላላችሁ። የእኔ ፐርሰናል አሲስታንቴ ለምሳሌ ዩኒቨርሲቲ ተማሪ ነች። ዩኒቨርሲቲ ትምህርቷን እየተማረች እኔ ጋር ቢዝነስ እየሰራች ነው ያለችው ማለት። ስለዚህ ተማሪ መስራት ቻለ ማለት እናንተ የሆነ ቦታ ላይ ተቀጥራችሁ እየሰራችሁ ኢቭን መስራት ትችላላችሁ ማለት። ሰው እንደ ቨርቹዋል አሲስታንት ገንዘብ ሜክ ለማድረግ ከእናንተ ኤክስፔክት የሚደረገው የመጀመሪያው ፕሮብለም ሶልቨር መሆን ነው። በቃ የሆነ ፕሮብለም ሲመጣላችሁ በምን አይነት ሚንስ ሶልቭ መደረግ እንዳለበት በደንብ አንደርስታንድ ማድረግ። ሁለተኛ ቦሳችሁ ወይም ሀየር ያደረጋችሁ ሰውን በደንብ አንደርስታንድ የማድረግ ስኪሉ ካላችሁ፣ ምክንያቱም ማንኛውም ሰው ሰዎች አንደርስታንድ እንዲያደርጉት ይፈልጋል። ስለዚህ የእናንተ አለቃችሁ ኮሚኒኬት የሚያደርግበት ሚዝ የሚፈልገውን ነገር በደንብ አንደርስታንድ አድርጋችሁ ለዛ ነገር ሶሉሽን ፕሮፖዝ ማድረግ የምትችሉ ከሆነ፣ ታስኮቹን ማኔጅ ማድረግ የምትችሉ ከሆነ፣ ታይሙን ማኔጅ ማድረግ የምትችሉ ከሆነ ይፈልጓችኋል እናንተ። ሌላ ኮሚኒኬሽን ላይ በደንብ ጎበዝ ከሆናችሁ፣ ኢሜይል መመለሱ ላይ ይሄ ፕሮፌሽናል የምትሆኑ ከሆነና ዲቴል ኦሪየንትድ የሆናችሁ ሰዎች ከሆናችሁ አሴ ቨርቹዋል አሲስታንት ገንዘብ ሜክ ማድረግ ለእናንተ በጣም ቀላል ነው። ስለዚህ አሴ ቨርቹዋል አሲስታንት ስራዎችን ከየት እናገኛለን? ኢትዮጵያ ውስጥ እኮ በጣም ከባድ ነው የምትሉት፣ አንደኛ ፕላትፎርሞች አሉ። የተለያዩ ፕላትፎርሞች ላይ ለምሳሌ አለ አይደል፣ አፕወርክ ላይ ሊሆን ይችላል፣ ፍሪላንስ ላይ ሊሆን ይችላል፣ የተለያዩ ሳይቶች ላይ ስራዎችን ማግኘት ትችላላችሁ። ሁለተኛ በሪፈራል ሰዎች ሀየር እንዲያደርጓችሁ ማድረግ ትችላላችሁ። እኔ አሁን የኔን ፐርሰናል አሲስታንት ያገኘሁት በሪፈራል ነበረ። ስለዚህ እሷ አሪፍ የምትሰራ ከሆነ ለሌላ ሰው ሪፈር ማላደረግበት ምንም አይነት ሚንስ የለም። ሶ አሁን ላይ ዲስከስ ባደረግናቸው ዌዎች በሁሉም ዌዎች ገንዘብ ሜክ ለማድረግ ከእናንተ ኤክስፔክት የሚደረገው የመጀመሪያው ስኪሉን ዴቨሎፕ ማድረግ። ምክንያቱም ምንም አይነት ኢንዱስትሪ ውስጥ ግቡ፣ የመጀመሪያው ስቴፕ የሚሆነው ራሳችሁ ላይ ኢንቨስት ማድረግና ራሳችሁን ማስተማር ነው። ቤዚኩ እንዴት ይሰራል የሚለውን ነገር። ሁለተኛ ስኪሉን ዴቨሎፕ ካደረጋችሁ በኋላ
የምታውቁትን ነገር ፕሩፍ ለማድረግ ኤክስፒሪንስ ማድረግ አለ። ምክንያቱም ኦን ዘ ግራውንድ ማቀውን ነገር እንዴት ኢምፕሊመንት ማድረግ ይችላለሁ የሚለው ነገር አንስተማ የምታውቁትን ነገር ኤክስፒሪንስ ለማድረግ ኢንተርንሺፖችን ልትሰሩ ትችላላችሁ። ለምታውቋቸው ሰዎች ፎር ፍሪ ደሊቨር ልታደርጉ ትችላላችሁ። የራሳችሁን ፕሮጀክቶች ወስዳችሁ በመስራት ፕሩፍ ልታደርጉ ትችላላችሁ። ይህን ካደረጋችሁ በኋላ ኦፈሮቻችሁን ድራፍት ማድረግ ነው። ለምሳሌ አንድ ሰው እንደ ቨርቹዋል አሲስታንት ገንዘብ ሜክ የሚያደርግ ከሆነ ለእያንዳንዱ ሰርቪስ ምን ያክል ነው ቻርጅ ማድረግ ነው? ፔመንት ሞዳሊቲው መንዝሊ ነው ወይስ ደግሞ ፐር ፕሮጀክት ነው ማስከፍለው ምንድን ነው የሚለውን ነገር ክሊርሊ ዲፋይን ማድረግ መቻል አለባችሁ። ፓኬጃቸውን ዴቨሎፕ ካደረጋችሁ በኋላ ከዛ በኋላ ክላይንቶችን ሪች አውት ማድረግ ነው። ምክንያቱም እናንተ ታርጌት የምታደረጓቸው የእናንተ ፖቴንሻል የሆነ ከስተመሮችን ሪች አውት ማድረግና ለነሱ ሰርቪሱን ደሊቨር በማድረግ ገንዘብ ሜክ ማድረግ ነው የሚሆነው ማለት። አምስተኛውና የመጨረሻው ደግሞ ቤዚካሊ እያደጋችሁ መሄድ መቻል አለባችሁ። አሁን ላይ ምንም አይነት ኢንዱስትሪ ውስጥ ግቡ ኮምፒቲሽን አለ፣ ማይቀር ነገር ነው። ነገሮች እየተቀየሩ ነው የሚሄዱት። እናንተ ከዓመት በፊት የምታውቁትን ኖሌጅ አሁን ላይ ኢምፕሊመንት ለማድረግ ትሞክሩ ከሆነ ላይሰራ ይችላል። ስለዚህ ሁሌም እያስተካከላችሁ እያሳደጋችሁ የምትሄዱ ከሆነ ትረስት ማርኬቱ ላይ በጣም የምትፈለጉ ሰዎች ትሆኑ ትችላላችሁ። ሶ ጋይስ እዚህ ቪዲዮ ላይ ዲስከስ ያደረግናቸውን ነገሮች ኢምፕሊመንት የምታደረጉ ከሆነ ትረስት ሚ በወር 20 ሺህ ብር 30 ሺህ ብር ሜክ ማድረግ ለእናንተ በጣም ቀላል ነው የሚሆነው። ነገር ግን አንድን ነገር አወቃችሁት ማለት ኢምፕሊመንት እስካላደረጋችሁት ወደ አክሽን እስካልቀየራችሁ ድረስ የሆነ ጊዜ ላይ ቲዮሪ ነው የሚሆነው። ስለዚህ እኔ ደግሞ እንደዚህ አይነት ፐርሰናሊቲ እንዲኖራችሁ አልፈልግም። የምታውቁትን ነገር ኢምፕሊመንት አድርጉት። ከዛ በኋላ እያስተካከላችሁ ሂዱ። ከዛ በኋላ ራሳችሁን አሳድጋችሁ ገንዘብ ሜክ ማድረግ ለእናንተ ቀላል ነው የሚሆነው። ልክ እንደዚህ አይነት ኮንቴንት የሚመቻችሁ ከሆነና ልክ እንደናንተ ላይክ ማይንድድ ከሆኑ ሰዎች ጋር ኔትወርክ ማድረግ የምትፈልጉ ከሆነ ስለ ገንዘብ ስለ ቢዝነስ ማወቅ የምትፈልጉ ከሆነ ዊነርስ ሀብ የሚባል ቴሌግራም ቻናል ላይ ቻናሉን ከስር ሊንክ እናስቀምጥላችኋለን። ጆይን በማድረግ ፋሚሊ ሆኑ። ፕላስ ደግሞ ዩቲዩብ ላይ ልክ እንደዚህ አይነት ኮንቴንቶች ሼር እናደርጋችሁ ቻናሉን ሰብስክራይብ በማድረግ ፋሚሊ ሆኑ። ሲዩ